ናችሁ? ውድ የተከበራችሁ የነጻነት አበራ ዩቲዩብ ቤተሰቦች እንዴት ናችሁ? መላው ሙስሊምና ክርስቲያን እህትና ወንድሞች በሙሉ እንዴት ናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? አለሁ እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ። ያው እንደምታዩት እንግዲህ ዶሮ እየቆራረጥን እያጣጠብን ነው። ዛሬ ምን እንደምንሰራ ይለያል ማለት ነው። ተርዕሱም ይለያል እንደገና ደግሞ ተንቱንም ይለያል ብዬ አምናለሁ ማለት ነው። እና እንዴት ናችሁ? ደህና ናችሁ? የዘጋጨው አድርጌ እያጠብኩት ነው። ምክንያቱም ዶሮ አብሶ የዛ ሀገር ዶሮ ያው ተንተን ተፍሪጅ ወጣኝ ስለሆነች ግድ እንደዚህ ያስፈልጋታል። ዶሮ ነገር ተፍሪጅን ባትወጣ በደንብ መታጠብ አለበት። በጨውና በሎሚ ነው በደንብ ያጠብኩት። ጨው ሳረግ ይታያል ካሜራው ላይ። ይሄ ጋር ጥቤ ጨርሼ ከዛ ካሜራውን ከብርጬ ያሳያችሁ ነው። ሎሚ ሳረግ አልቀረጽኩም ማለት ነው። አብሬ ቪዲዮውን እያስታወስኩ እንትን እያልኩ ነው። አይቀርም ሽንኩርት እንኳን ይሄን ሁላ ላረግ አይደለም፣ ግን አሁን በኋላ ታዩታላችሁ ለምን እንደዚህ እንዳወጣው ማለት ነው። ሽንኩርቱ ይሄን ይመስላል። ዝንጅብልም አለው፣ እንደውም ዝንጅብልም አለ አላወጣሁትም። እየፈጨሁ ሽንኩርቱን ልጬ እየፈጨሁት ነው እንደምታዩት። እና እንዴት ናችሁ? ደህና ናችሁ ወይ? ነጻነት አበራ ቻናልን ላይክ እና ሰብስክራይብ ያደርጋችሁ አበረታቱኝ፣ ሼርም አድርጉልኝ። እንግዲህ ቶሎ ብለን ተፍተፍ ብለን 1000 አሁን 800 ገብተናል መሰለኝ። 8 ገብተናል። ተፍተፍ ብለን ደግሞ 1000 በቅርብ 800 ምናምን ነው መሰለኝ ሳስታውስ። ምን ስንት እንደሆነ እርግጠኛ አይደለሁም። እና ተፍተፍ ብለን 1000 እንድንገባ ሼር ሰብስክራይብ አድርጉ ያደርጋችሁ አበረታቱኝ። ተስፋ ያደረኩት እዚህኛው ቻናል ላይ ስለሆነ የኛው ቻናል ያን ያህል ተስፋ አላደረኩበትም እና ይሄ ነው ተስፋ ያደረኩበት ቻናል። ያኛው ይመለስ አይመለስ ስለማላውቅ እና እዚህ ጋ እሳት ላይ ጥጄ እሳት ላይ አድርጌ እያማሰርኩ ነው። እሳት ለኩሼበታለሁ። ጨው አድርጌ ሽንኩርቱ እንዲሟሟ ብዬ፣ በነገራችን ላይ ስለፈጨሁት ሽንኩርቱ ያን ያህል እንትን አይደለም፣ ግን ያው በጨው ደግሞ ይብሰል ብዬ በጨውና ሽንኩርቱን አብሮ ይብሰል ብዬ ዘይት ከማረጌ በፊት እንትን እያልኩት ነው። እሳት ላይ አድርጌዋለሁ ማለት ነው። እና እንደ አበረታቱኝ፣ ሰብስክራይብ አድርጉ። ወደ ቲማቲሙ ዞር። ቲማቲም አጣጥቤ ምን ብዬ ጨርሼ አዘጋጅቻለሁ። ሽንኩርቱን በፈጨሁበት በዛው መፍጫ ቲማቲሙን ልፈጭ ነው። እንደምታዩት እጅ ላይ ጓንት ለብሻለሁ። አንደኛውን አወለቅኩት፣ አንደኛውን እንደገና ሌላ አዲስ ለበስኩ ማለት ነው። ዶሮውን የነካሁበት ስለሆነ አውልቄ ሌላ ለበስኩ። እኔ እዚህ ጋር እንትን ያለኝ ቲማቲሙን እየፈጨው ካሜራው ተቋርጦ ኖሯል፣ አላወቅኩም። ከዛ ፈጭቼም ይሄ ጋር እንትን እያደረኩ ነው። ቆይ እንትን ሽንኩርት ቅድም ያሳያችሁትን ሽንኩርት እያደረኩ ነው። በዝንጅብል ፈጭቼ ዝንጅብልና ሽንኩርት ነው ይሄ ማለት ነው እያደረኩ ነው። እና በጣም ነው እንትን ያልኩት ማለት ነው። ለካ ካሜራው ክፍት መስለኝ ክፍት አይደለም። ቲማቲሙን ፈጭቼ ይሄ ጋር እያመሰርኩ ነው። ቲማቲሙን ፈጭቼ ከዛ ቲማቲሙን ያኔ ተጠቁላላ ወዲያ ምን ታለ ወዲያ ያደረኩት መስሎ የነበረ ማለት ነው። አሁን ታውታላችሁ። በርበሬ ሳረግ፣ ቲማቲም ሳረግ ካሜራው አልተከፈተም። ዘይት ሳረግ ካሜራው ክፍት ነው። ዘይት ዶሮ ብዙ ዘይት ያስፈልጋታል ይባላል። እኔ ግን አላበዛውም። ብዙም ዘይት ያን ያህል አይመቸኝም። ትንሽ ያደረኩት ሽንኩርቱን እንትን እያለ ነው፣ እየተንቸከቸከ ነው።
ችክችክ እያለ ነው። በነገራችን ላይ ከእንትን ላይቭ ላይ ስለነበርኩ ስቀርጽ ላይቭ ላይ ነበርኩና የላይቭ ድምጽ ላይቭ የማወራቸው ሰዎች ድምጽ ስለገባ ዝም ብዬ እንደገና በአዲስ ድምፄን እንትን አልኩ ማለት ነው። ያ በጣም አሪፍ ነበረ። እየሳቁ እያስጫወቱ ነበር የሰራሁት። ላይቭ ላይ ነበርኩ፣ እንጀራ የጋገርኩ ነበር የሰራሁት ማለት ነው። ቅመም አደረገው እዚህ ጋር አብሮኝ ተክተክ ይንበክበክ ይንበክበክ። አሁን እዚህ ጋር ቲማቲም እና በርበሬ ሳረግ ሳቁላላ በርበሬውን ሳቁላላ ካሜራው ጠፍቷል። እኔ ደግሞ ካሜራው የበራ መስሎኝ እየሰራው ነበር። በኋላ ያለው ካሜራው አልበራም። ሳልሳ ትንሽ በቂ ነው። ጥሩ ያለው ነው ጨጓራ። እሺ ዶሮን አደረኳት። ደስ የሚለው አብሬ ብቻዬን አልበላሁትም ብቻዬን ይሄንን እንትን ማለት ነው። ይሄንን ዶሮ ወጥ ብቻዬን አይደለም የበላሁት፣ አጋርቼዋለሁ ጓደኛዬ ጋር ማለት ነው። ብቻዬን መብላት አልወድም እና እንደምታዩት ተፍ ተፍ እያልኩ ነው። ተንበክብኮ ላማስለው ከፍቼዋለሁ። እየተፈነጨቀ እንትኑን አቆሸሸብኝ ማለት ነው። በጣም ይፈጃል። ይሄ ጋም እንደዛው ላማስለው ግን በጣም ግሏል። እንትኑን አቆሸሸብኝ ደግሞ በነገራችን ላይ እየተፈነጨቀ ቸክ እያለ ነው። ይኸውልኝ ብቻ ይኸውልኝ ውበቱ እና እንደምታዩት በጣም ያምራል። ብቻውን እንትን እያለ ነው። ጎበዝ ነች ጎበዝ። አንዳንድ ጊዜ ለራስም እንደዚህ መስራት ያስፈልጋል። ስንት ነበርኩ ሰብስክራይብ? ታውቃላችሁ ሰብስክራይብ ስንት እንደሆንኩ አላውቅም። ያኔ አላየሁትም እና 800 ነበር መሰለኝ ሳስበው፣ አልፍ ያለ መሰለኝ 800 ሳስበው። የነጻነት አበራ ቻናል ማለት ነው። ያ እንኳን ነጽ ዩቲዩብ እንኳን 3000 ምናምን አልፍ ያለ 3300 ምናምን ገብቻለሁ። እና እንደምታዩት እየተንጨከጨከ ነው ያማስለው። አይውልኝ አሁንም ከፍቼ እያማሰልኩ ቂጥ እንዳይዝ ደግሞ እያማሰለው እየተንጨቀጨቀ ጨክ። በጣም ነው የሚያምረው። በነገራችን ላይ በጣም ነው የሚያምረው መልኩ። ዙሪያውን ብረት ድስቱ ዙሪያውን የብረት ድስቱ ዙሪያ ያለውን መንጠባጠብ ተውት፣ አቆሸሸብኝ። እሳት ወዲያ የምታው ብረት ድስት ደግሞ እንትን ነው ሊጥ አብኩቼ እንጀራ አርጋግር እንጀራውን ታውታላችሁ መጨረሻ ላይ ማለት ነው። እና እንጀራውን አልቀረጽኩትም ማለት ነው። እንደምታዩት ነው። በጣም ነው የሚያምረው። በጣም ያምር። እሳቱን ቅንስ አድርጌለታለሁ እየተፈናጨቀ ስላስቸገረኝ። ይሄ ጋም ደግሞ ጥንት እያርጌ እሳቷን እንትን እያለኝ ነበር። እንጀራ የጋገርኩ ነው። እዚህ ጋር እንጀራ የጋገርኩ ነው። ይሄው በዚህ ነው የጋገርኩት። እና ላይክ እና ሰብስክራይብ ያደረጋችሁ አበረታቱኝ። ይሄ ጋር ደግሞ እንደምታዩት የመጨረሻ እንትን እያልኩ ያወጣሁ ነው። አሀ በጣም ነበር የሚጠፍጠው ይመር። ይሄ ጋር ላውጣና ጓደኛዬ እንዳጋጣሚ ስለ እንትን ስላላለች መምጣት ስላልቻለች እኔ ነኝ ወሰድኩላት ቤቷ። ከዛ በሁለተኛው ዙር አብረን በላን። መጀመሪያ ዙር ብቻዬን የበላሁት በነገራችን ላይ በጣም አሪፍ ነበር። ተመረቁ መውሰድ። ይሄው እዚህ ጋር ሳለ ቀዳሁት። ይሄ ደግሞ እንጀራ የጋገርኩ ነው። እዚህኛው በጣም ነው የሚፈጀው። ግጥም አድርገን እንትን እንዳይገባው
ይሄውላችሁ እንጀራ የጋገርኩት እንጀራ ይኸውልኝ ብቻ እንዴ! ወዴት ታዞሪው ነፂ? በእግርሽ ልትቀጅ ነው እንዴ? ይሄ ጋር ካሜራ በእጄ ስለያዙ አልተመቸኝም። በአንደኛው እጅ ካሜራ ይዣለሁ፣ አልተመቸኝም። አዎ ግራ ገብቶኛል እንዴት እንደምቀዳ። አዞርኩት ግን በቀኝ ነው የቀዳሁት እንደምታዩት ነው። ዋው ይኸውልኝ ብቻ ካሜራውን በስራ መያዝ አልቻልኩም፣ እየተንቀጠቀጠ እጄ። እኔ የሳኩት እዚህ ጋር ነው ማለት ነው። እንደገና እንትን ብዬ ነው የቀዳሁ። ስቄ ነበረና እንደገና አጠፋሁትና ቀዳሁ። እንደገና በአዲስ ድምጼ እንትን አልኩ፣ ሪኮርድ አደረኩ። ሪኮርድ ነው ቦይስ እንዴ? ምን ነው ዞረብሽ? እንትን ነው አንድ ጉርሻ ጉረሱ አልኳችሁና ካሜራው ላይ ከዛ እንደገና አንድ ጉርሻ ጎርሼ ከዛ ጣመኝ። ከዛ ቀጠልኩ ካሜራውን ከፍቼ ማለት ነው። ይሄ ጀመርኩ። ዶሮዋ ብስል ነው ያለችው፣ ብስል ይኸውልኝ ብቻ ዶሮዋ እንዴት እንደበሰለች እና እንብላ ብያለሁ። እንብላ ጉረሱ እና በጣም ነው የማመሰግነው። እስከዚህ ደቂቃ ያያችሁኝ አመሰግናለሁ። ላይክ እና ሰብስክራይብ ሼር አድርጉ። ነፂ ተወዳችኋለች፣ ታከብራችኋለች። መብላቴን እየቀጠልኩ ነው። ይሄ እንደምታዩት አሁን ራበኝ። በነገራችን ላይ በሌላ ቀን ስለሆነ የቀረጽኩት ራበኝ። አሁን ላይክ ሼር አድርጉ። ወዳችኋለሁ።